አላህ ሱብሓነሁ ወተዓላ ለሰራናቸው ወንጀሎች ምህረት ሲያደርግልን ከእዝነቱ ነው፣ አዛኝ ሆኖ ነው። ቢቀጣን ደግሞ ጨካኝ ሆኖ እኮ አይደለም፣ ፍትሃዊ ሆኖ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ወማ አሳበኩም ሚን ሙሲበቲን ምድር ላይ ምንም አይነት ፈተና ችግር ስንክሳር አይገጥማችሁም አለ አላህ ሱብሓነሁ ወተዓላ። ገጥሟችሁ ከሆነ ደግሞ ፈቢማ ከሰበት አይዲኩም በእጆቻችሁ የሰራችኋቸው ወንጀሎች ጥፋቶች ቢሆን እንጂ ከመሬት ተነስተንማ አንበድላችሁም ይላል። እሱንም አዛኝ ቸር ረሂም ከሪም አይደል አላህ ሱብሓነሁ ወተዓላ። ወያዕፉ ዐን ከሲር ዘሎ አልፎን ጠብቆን በጣም ድምር ስናልፍ ስናበዛው ተመለሱ እንጂ ብሎ ቆንጠጥ ያረገን ቢሆን እንጂማ ወለው ዩአኺዙ ላሁ الناس بظلمهم አላህ ሱብሓነሁ ወተዓላ በሰራችሁት ጥፋት አቻ ቅጣት ብናመጣባችሁ ኖሮ እንደሰራችሁ ብንይዛችሁ ኖሮ ማ ተረከ ዐለይሃ ሚን ዳባ ምድር ላይ የሚኖር አንዲትም ተንቀሳቃሽ ፍጡር አይኖርም ነበር ይላል አላህ ሱብሓነሁ ወተዓላ።